አሁን በማስቀጠል ደግሞ የመክፈቻ ፕሮግራም የሚያደርጉልን የዘር ለፍሬና የጆይዳ ሪል ስቴት ዋና የስራ አስፈጻሚ የሆነው ፕሬዝዳንት አቶ ተባረክን ወደ መድረክ ጋብዛለሁ። በሞራል ተቀበሉልኝ። ሞራል ያንሰዋል። ከምንም በላይ ፈጣሪን እንድታመሰግኑልኝ ላስቸግራችሁ በጭብጨባ ስንነሳ ሐሳብ ነው ያዝነው። ምንም አልነበረንም። በጣም ጥቂት የሚባል የሰው ቁጥር ነበር የነበረን። ግን ፈጣሪ በሰውም በገንዘብም በሀብትም ባርኮናል ዛሬ ላይ። ለዚህ በድጋሚ አመስግኑልኝ። በመቀጠል ሁላችሁንም በጣም ነው የምወዳችሁ። እንግዲህ ከምንም በላይ ፈጣሪ ሲባርክ በሰው ይባርካልና እንደኔ ሆናችሁ ተቋሙ የኔ ነው ብላችሁ እንደራስ ተቋም ቀን ከሊት ስትደክሙ ስለነበራችሁ ሁላችሁንም ላመሰግናችሁ ፈልጋለሁ። ለራሳችሁ ሞራል ስጡልኝ። አንድ ጊዜ ዘር ለፍሬ ሞርጌጅ ሳኮን ስናቋቁመው በ107 መስራች አባላት ተቋቋመ። ዛሬ ላይ በጣም ከፍተኛ ቁጥር ያለው የሞርጌጅ ሳኮ ተቋም ሆኗል ማለት ነው። ይሄ የፋይናንስ ተቋም ከጀመርነው ዛሬ ላይ 8ኛ ወራችን ነው። ግን በዚህ 8 ወር ውስጥ በጣም ጠንካራ የሚባል በጣም ብዙ ስራዎች ሰርተናል። ከፈጣሪ ጋር እንግዲህ ከአዋሳ 1 ብለን ጀምረናል። በቀጣይ እንዳልኳችሁ ወደ ሌሎች ክልል ከተሞች በጣም ባጠረ ጊዜ እንወጣለን። ቀጣይ ዓመት አዲስ አበባ ላይ በተጨማሪነት ሌሎች ማህበራትን ጨምሮ መንግስት ባለፈው ባመቻቸው መልካም እድል ከንግድ ባንክ ጋር በጋራ በመሆን ለንሰራ ያሰብነው ሰፋፊ ስራዎች አሉ። ለዚህም የእናንተ እገዛ ያሸናል። በመቀጠል ለላችሁ መችለው ግን እንደ ቤተሰብ እንግዲህ በግል አላወራናችሁም፣ ግን ከአብሮነታችሁ ከኛ ጋር እንደቀጠለ በዛው ልክ ተጠቃሚነታችሁ በጣም በብዙ እጥፍ እየሆነ እንደሚሄድ ላበስራችሁ ፈልጋለሁ። በድጋሚ ፈጣሪን አመስግኑልኝ።